ሰላም ሰላም እንዴት ናችሁ? ቤዛ ነኝ። እንግዲህ ከትናንትና ጀምሮ አዲስ ልምድ ወይም ደግሞ አንድ የህይወት አካል እንዲሆን የምፈልጋቸው ልምዶችን ከትናንትና ወይም ደግሞ ትናንትና ጥቅምት 1 ነበረ ከትናንትና ጀምሮ ለ30 ቀን ያወጣኋቸው ወይም ደግሞ ማድረግ የምፈልጋቸው ነገር ያዘጋጇቸው ነገሮች ነበሩ። የመጀመሪያው በጊዜ ተኝቶ መነሳት፣ ጸሎት ማድረግ ማታ፣ ከዛ ደግሞ ጠዋት በጊዜ መነሳትና ወደ ስራ መሄድ ነው። ከትናንትና ጀምሬ ዛሬም በጊዜ ተነስቻለሁኝ። ማታም ደግሞ እንደፈለኩት ጸሎት አድርጌ በጊዜ ተኝቻለሁኝ እና ፊሊንጉ በጣም ነው ደስ የሚለው። የምትፈልጉትን ነገር ማለት ማድረግ እየፈለጋችሁ በስንፍና ወይም ደግሞ በማይጠቅማችሁ ነገር ላይ ጊዜያችሁን ማባከን በጣም የሚደብር ስሜት ነው ያለው። ዛሬ ሁለተኛ ቀኔ ነው። ደስ ይላል። በጠዋት ተነስቻለሁ። በእርግጥ ዛሬ እሁድ ነው። ቢሆንም በጠዋት ተነስቼ ቤተክርስቲያን ሄጃለሁኝ። ከዛ ደግሞ ቆይቼ ተመልሻለሁኝ እና ደስ ይላል። የምትፈልጉትን ነገር በፊት ቢሆን አስባለሁኝ። ከዛ ደግሞ በስንፍና ተኛለሁኝ። 3 ሰዓት 4 ሰዓት እነሳለሁኝ እና አላረገውም። አሁን ማድረግ ግን የምትፈልጉትን ነገር ያሰባችሁትን ነገር ማድረግ በጣም ደስ የሚል ነገር ነው። ከዛ በተጨማሪ እስራኤል ቀንም ማድረግ እየፈለኩ ማላደርጋቸው ነገሮች አሉ። እነሱንም ከጊዜ በኋላ መጀመራቸው ነው የሚሆነው። አሁን ግን ትናንትና ያሳኩትን ዛሬ አድርጌያለሁኝ። ዛሬ ሁለተኛ ቀኔ ነው። በነገራችን ላይ ይሄንን ቪዲዮ ሪከርድ ማድረገው ለራሴ ነው። በቃ ማለት ለቪው ምናምን አይደለም። ይሄ እስከ 30 ቀን የምጠብቃቸው ነገሮች አሉ። ለውጡን ስለምፈልገው ለዛ ነው። ቻው